የወያኔ አዲሱ የጦር መዋቅር ፈረሰ። የሀገር ሉዓላዊነት በውጭ ኪራይ ተኳሾችና በጊዜያዊ የጥቅም ስምምነቶች ሊጠበቅ ቀርቶ ሊቆም አይችልም። የኢትዮጵያ ሰማይና መሬት ባለቤቱ ህዝቧ እንጂ ድንበር ተሻጋሪ ህገወጥ የጦር አበጋዞች መጫወቻ አይደለም። በአሁኑ ወቅት በሰሜን ኢትዮጵያ ቀጠና እየተከሰቱ ያሉ ሀቅ አልባ የውጭ ጣልቃ ገብነቶችና የህወሓት አዲስ የተባሉ የጦር አደረጃጀቶች መክሸፍ የሀገሪቱን ጸጥታና ሉዓላዊነት በተመለከተ ጥልቅ ትንታኔ የሚጠይቅ ክስተት ሆኗል። ከግብጽ፣ ከሱዳን፣ ከኤርትራና ከምስራቅ አውሮፓ ሀገራት በህገወጥ የቅጥር ሰንሰለት ገብተው የነበሩ የድሮንና ጸረ ድሮን ተኳሾች በሰማዩ ንግስት ላይ የደረሰባቸው እጅግ ደማቅ አቀባበልና የአስክሬናቸው ጉዞ የጥቁር ገበያና የውጭ ወታደራዊ ጀብዶች ምን ያህል ለአጭር ጊዜ የሚቆሙ መሆናቸውን በግልጽ ያሳያል። በአንጻሩ በከፍተኛ ተስፋ ተጠንስሶ የነበረው የስትራቴጂክ ጦር መሳሪያ ክፍል የተባለው አዲሱ የህወሓት ጦር አደረጃጀት ታሪክ ሆኖ መቅረቱ የጸረ ኢትዮጵያ ኃይሎች በአሁኑ ሰዓት ገብተውበት ያለውን ከባድ ውዥንብርና የመውጫ ቀዳዳ ማጣትን ያመለክታል። የአካባቢውን ጂኦፖለቲካ አለመረጋጋት ለመጠቀም የሚንቀሳቀሱ የውጭ ኃይሎች ከግብጽ እስከ ምስራቅ አውሮፓ የሚዘልቀው የኪራይ ተዋጊዎች አውታር በኢትዮጵያ ሰማይ ላይ ሉዓላዊነት ፈተና ለመፍጠር ያደረጉት ሙከራ ሙሉ በሙሉ ከሽፏል። ጦርነት በሐሳብ በስትራቴጂና በሀገር ፍቅር ስሜት እንጂ በውጭ ዜጎች የኪራይ ውል ብቻ ሊቀጥል አይችልም። የውጭ ተኳሾች ወደ ቀጠናው ሲገቡ የተሰላላቸው የጥፋት ሚና በአጭር ጊዜ ውስጥ በመክሸፉ የገንዘብና የጂኦፖለቲካ ድጋፍ ሰጪዎቻቸው ከፍተኛ ድንጋጤ ውስጥ ገብቷል። የኢትዮጵያ አየር ክልልና የጸጥታ መዋቅር የውጭ ኃይሎች የድሮን ቴክኖሎጂዎችን ጨምሮ ማንኛውንም ህገወጥ ጣልቃ ገብነት በመመከት ረገድ የወሰደው የማያዳግም እርምጃ የሀገሪቱን የመከላከል አቅም በግልጽ ያሳየ ነው። ህወሓት ጦርነቱን በዘመናዊ የድሮንና ጸረ ድሮን ቴክኖሎጂዎች ለማስቀጠል አዲስ ሚዛን ለመፍጠር አቋቁሞት የነበረው ስትራቴጂክ ጦር መሳሪያ ክፍል በአጭር ጊዜ ውስጥ መክሸፉ ኃይሉ የደረሰበትን መዋቅራዊ ድክመት ያሳያል። የቴክኖሎጂና የስትራቴጂክ አለመመጣጠን በውጭ ተከራይ ተኳሾችና በህገወጥ መንገድ የገቡ የጦር መሳሪያዎች ላይ የተመሰረተ አደረጃጀት ዘላቂ ሊሆን እንደማይችል ታሪክ አሳይቷል። የተስፋ መቁረጥ ምዕራፍ የዚህ አደረጃጀት መፍረስና የውጭ ተዋጊዎች አስክሬን በድብቅ ወደ መቀሌ መጓጓዙ በውስጥ አደረጃጀቱ ላይ ከፍተኛ የስነ ልቦና ውድቀት ፈጥሯል። አመራሮቹ ለህዝቡ የሰጡት የተሳሳተ ትርክትና የውሸት ድል ሰዓቱ በማለቁ አሁን ላይ ከባድ የፖለቲካና የሞራል ውዥንብር ውስጥ ወድቋል። የጸረ ኢትዮጵያ ኃይሎች ውዥንብርና ቀጣዩ እውነታን ስንመለከት ኢትዮጵያን ለማዳከም ከውስጥም ከውጭም የተሰለፉ ኃይሎች አሁን ላይ ጥልቅ የመረበሽ ስሜት ውስጥ ይገኛሉ። ግብጽ፣ ሱዳንና ሌሎች ከጀርባ የሚንቀሳቀሱ ኃይሎች በኢትዮጵያ ሰሜናዊ ክፍል ላይ የጣሉት ተስፋ በአጭር ጊዜ ውስጥ ከሽፏል። የገንዘብና የቁሳቁስ ድጋፍ ሰጪዎች ኢንቨስትመንታቸው ከንቱ ሆኖ ሲያገኙት ለባለቤቶቹ መካከል ያለው መተማመንም እጅግ ፍርስርሶ ወጥቷል። ከጦርነትና ከውጭ ኃይሎች ቅጥር ይልቅ ለህዝብ እድገት፣ ሰላምና ማክሮ ኢኮኖሚ መረጋጋት ቅድሚያ መስጠት እንደሚያስፈልግ የዚህ ክስተት መደምደሚያ በግልጽ ያስተምራል። የታሪክ ሀቅ የሚነግረን አንድ ግልጽ እውነት አለ። የውጭ ኪራይ ኃይሎችና ህገወጥ የጦር አስተላለፎች የቱንም ያህል በጀትና ቴክኖሎጂ ቢመደብላቸው ለሀገር ህልውና መቆም አይችሉም። የስትራቴጂክ የጦር መሳሪያ ክፍል ተብሎ የተጠነሰሰው ህገወጥ አደረጃጀት መክሸፍና የውጭ ተኳሾች ውርደት የኢትዮጵያ ጸጥታ ተቋማትና የሰማያዊ ሉዓላዊነት ምን ያህል የጠበቀ እንደሆነም ዓለም ያየበትና የተደመመበት ታሪካዊ ድል ሆኖ ተመዝግቧል። ዛሬ ላይ የጸረ ኢትዮጵያ ኃይሎች ውዥንብር ማሳያ የሚሆነው የጥፋት ፖለቲካቸው መክሸፉን አምኖ መቀበል አቅቷቸው በድንጋጤ ውስጥ መዋጣቸው እየተሰማ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ኤርትራ ከህወሓት ጋር በመተባበር የኢትዮጵያን ሉዓላዊነት እየጣሰች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ገለጹ። በሆርን ሪቪው ላይ ባሳተሙት ጽሑፍ አምባሳደር ጀነራል ባጫ ደበሌ ኤርትራ ከህወሓት ኃይሎች ጋር በመተባበር የኢትዮጵያን ሉዓላዊነት የሚጥስ እርምጃ እየወሰደች ነው ሲሉ ከሰዋል። አምባሳደሩ በተለይ ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የኤርትራ ባንዲራን ይዘው ወደ ዛላምበሳ መግባታቸውንና ታንኮችን ጨምሮ ከባድ የጦር መሳሪያዎች ወደ ሰሜን ኢትዮጵያ ማጓዛቸው ተገቢ ትኩረት እንዲሰጠው ጠይቋል። እንደ ጀነራል ባጫ ገለጻ ኢትዮጵያ ላለፉት 2 ዓመታት ለቀጠናዊ ሰላም ስትል ትግስት አሳይታለች። ሆኖም ኤርትራ ለቀረቡላት የሰላም ጥሪዎች ምላሽ ከመስጠት ይልቅ ኢትዮጵያን የማዳከም አቋሟን ቀጥላለች ሲሉም ተችቷል።
በተጨማሪም የህወሓት ኃይሎች የትግራይ ወጣቶችን በንግድ በመመልመል ለሱዳን ጦርነት እያሰለፉ ነው የሚል ክስ አቅርቧል። ይህም የክልሉን የጸጥታ ሁኔታ ይበልጥ እንደሚያሳስበው ገልጸዋል። ጀነራሉ ዓለም አቀፍ ማህበረሰብ እስካሁን የወሰዳቸው ውስን ማዕቀቦች የኤርትራን አካሄድ ለመቀየር በቂ አልሆኑም ብለዋል። በመሆኑም የኢትዮጵያን ሉዓላዊነትና የዜጎችን ደህንነት ለመጠበቅ መንግስት አስፈላጊ ህጋዊ እርምጃ እንዲወስድ ጥሪ አቅርቧል። እንደ አምባሳደሩ አባባል የኤርትራ እንዲህ ያለውን አካሄድ ካላቆመች የሚፈጠረው ቀውስ የሁለቱን ሀገራት ግንኙነት ከማባባስ ባለፈ በመላው ቀጠና የሰላምና ጸጥታ ላይ ከፍተኛ ስጋት ሊደቅን ይችላል ሲሉ አሳስበዋል።